ናፖሊዮን ሂል እነዚህን 10 የህይወት መርሆች ቲንክ ኤንድ ግሮው ሪች በተሰኘ መጽሐፉ ላይ ያስቀምጧቸዋል። አያሌዎች እነዚህን ነገሮች በህይወታቸው ላይ አስገብተው ተጠቅመው በእጅጉ ተጠቅመዋል። እናንተም እነዚህን የህይወት መርሆች ወደ ህይወታችሁ በማስገባት ተጠቀሙበት ዘንድ ዛሬ ይዘነው መተናል። አንደኛ፣ ፍላጎታችን እንደ ዘር ልናየው እንችላለን። ፍሬ እንደሚያፈራ አምነን የምንዘራው ዘር። ነገር ግን ዛሬ ዘርተነው ዛሬውኑ ፍሬ የሚሰጠን ተክል የለም። ፍላጎታችን ልክ እንደ ማንኛውም ዘር ዛሬ ተዘርቶ በቂ ውሃ፣ በቂ ፀሐይ፣ በቂ እንክብካቤ ካገኘ በኋላ በጊዜው የሚያሸት ነው። የምንፈልገውን ነገር ጥርት ባለ መልኩ ማወቅ ይጠቅመናል። ለመረጥነው ነገር ምን ያህል ፍላጎት እንዳለን ለማወቅ የምናደርጋቸው ነገሮችን መቃኘት ያስፈልገናል። ከምንም በላይ በውስጣችን ያለው የትዕግስት መጠን ፍላጎታችን ምን ያህል እንደሆነ ያስረዳናል። ለምሳሌ ሰዓሊነቱ ፍላጎት የሆነ ሰው ባይከፈለው እንኳን ስዕል መሳሉን አያቆምም። ዓላማ ብለን ለመረጥነው ነገር በቀላሉ ሊገደብ የማይችል ፍላጎት ሊኖረን ይገባል። ጥልቅ ፍላጎት ማለት ወደ ኋላ እንዳናፈገፍግ የመመለሻውን ድልድይ እንደማቃጠል ያህል ነው። ሁለተኛ፣ እምነት ዓላማችን የሚገነባበት መሰረት ነው። የምንፈልገውን ነገር ምንም ይሁን ምን እምነት ከሌለን ነዳጅ የሌለውን መኪና ለመንዳት እንደመሞከር ነው። ማርቲን ሉተር ኪንግ ስለ እምነት ደስ የሚል አባባል አለው። እምነት ማለት ሙሉውን ደረጃ እስከ የት እንደሚያደርሰን ባናውቅም እንኳን የመጀመሪያውን ደረጃ መውጣት ነው ይላል። ሶስተኛ፣ ራስን ማመን። አእምሯችን እውነት ብሎ የሚቀበለውን ነገር ደጋግሞ የምንመግበውን ነው። እዚህ ላይ ይህንን በደንብ የሚያስረዳ አንድ ታሪክ አለ። ታሪኩ እንዲህ ነው። 2 ውሾች የነበሩት አንድ ሰው ነበር። አዘውትሮ እኚህን ውሾች አደባባይ እየወሰደ እንዲደባደቡ ያደርግ ነበር። ታዲያ ተመልካቾቹ የትኛው ውሻ በየዕለቱ እንደሚያሸንፍ ሲጠይቁት በደንብ የሚመግበው ውሻ ሲል መለሰላቸው። ሁላችንም ውስጥ 2 ውሾች አሉ። የመልካምና የክፋት፣ የልማትና የጥፋት፣ የእውቀትና የድንቁርና፣ የውድቀትና የድል ውሾች። የበላይ ሆኖ የሚመራው ውሻ ዘውትር የምንመግበው ነው። ለዚህ ነው ናፖሊዮን ሂል አውቶ ሰጀሽን ወይም ለራስ መልካም ነገሮችን ደጋግሞ በመንገር አእምሯችንን ወደ ፈለግነው መንገድ መምራት እንደምንችል የሚነግረንና የሚያሳስበን። አራተኛ፣ በአንድ ነገር ላይ ራስን የተካኑ ማድረግ። ልንሰማራበት በመረጥነው ወይም ፍላጎት ባለን ሙያ ላይ የተሻለ ዕውቀትና ልምድ በማካበት ከሌሎች የተሻለ ተፈላጊ መሆንና ጥልቅ ዕውቀት ያካበተ መሆን ይጠቅመናል። አምስተኛ፣ ነገሮችን በህሊና መሳል። ሁሉን ነገር ሐሳብ ነው። ምንም ነገር እውን ሆኖ ከማየታችን በፊት በአንድ ሰው አእምሮ ውስጥ የተተነሰሰ ሐሳብ ነበር። የምንፈልገውን ነገር እውን ሆኖ ከማየታችን በፊት በህሊናችን መሳል ትልቁ የስኬት ሚስጥር ነው። ዓላማችን ቁልጭ ብሎ በህሊናችን ከታየን ለጉዟችን ትልቅ ጉልበት አገኘን ማለት ነው። ምክንያቱም የጊዜ ጉዳይ ነው እንጂ እንደሚሳካ አእምሯችንን እየነገርነው ነው። ስድስተኛ፣ እቅድ ማውጣት ጊዜን በአግባቡ እንድንጠቀም ከማድረጉ በላይ በአንድ ጊዜ አንድ ደረጃ እየወጣን ጉዟችንን አድካሚ እንዳይሆን ያደርግልናል። እቅድ ስናወጣ ነገሮች ሳይደራረቡብን ቀስ በቀስ ወደ ግባችን እንደርሳለን። ሰባተኛ፣ ውሳኔ። የሰው ልጅ ውድቀትን አንደኛው መንስኤ የውሳኔ ማጣት ነው። አንድ ሰው ምን ያህል እምቅ ዕውቀት ቢኖረው፣ ምን ያህል የሚያስደንቅ ሐሳብ ማመንጨት ቢችልም ውሳኔ መወሰን ካልቻለ ግን አቅሙ ሁሉ ከውስጡ አይወጣም። ውሳኔ በማጣት የተነሳ ብዙ ሙዚቃዎች ሳይሰሙ፣ ብዙ መጽሐፎች ሳይጻፉ፣ ብዙ ግኝቶች ሳይገኙ ወደ መቃብር ይወርዳሉ። በሁላችንም ውስጥ ለኛ ብቻ የተሰጠ ስጦታ አለ። ይህን ስጦታ ግን አውጥተን ሌሎች እንዲያዩት ማድረግ የምንችለው ውሳኔ መወሰን ስንችል ብቻ ነው። የምንወስነው ምንድነው ካላችሁ፣ መልሱ የምንወስነውን መሆን የምንፈልገውን ነው። ስምንተኛ፣ ጽናት። ውሳኔ ብቻውን አቅም የለውም። ውሳኔያችን ባህሩን አቋርጦ ከዓላማችን ዳርቻ እንዲያደርሰን የሚያደርገው ጽናት ነው። ብዙዎቻችን የተለያዩ ውሳኔዎችን እዚህና እዚያ እንወስናለን፣ ነገር ግን ጽናት ኖሮን አንገፋበትም። ለዚህ ነው ናፖሊዮን ሂል የውድቀትና የስኬት ዋነኛ መለያው ጽናት ነው ያለው። ለምሳሌ ከመጠጥ ሱስ መላቀቅ የሚፈልግ ሰው 100 ጊዜ ለማቆም ቢወስን ከውሳኔው ጋር ጽናት ካልተደመረበት በቀር ውሳኔው ብቻውን ምንም ዋጋ የለውም። ስለዚህ በውስጣችን ያለውን የጽናት መጠን መፈተሽ እጅጉን ወሳኝ ነገር ነው። 9ኛ፣ ጥምር ኃይል። 2 ጭንቅላቶች አንድ ላይ ሲሆኑ 3ኛ ጭንቅላት ይወለዳል። አንድ ሰው የራሱ የሆነ ሐሳብ ወይም ግኝት ሊኖረው ይችላል።
ከሌሎች ሰዎች ሐሳብ ጋር ሲደመር ግን በይበልጥ ይሰምራል። ከአንድ ብርቱ ሁለት መድኃኒቱ እንዲል የሀገራችን ሰው በጋራ የመስራት ልማድ ማዳበር መቻል አለብን። አብሮ መስራት መቻል ትልቅ ክህሎትም ጭምር ነው። 10ኛ የምታደርገውን ነገር ደስታ ሊሰጥህ ይገባል። ስቲቭ ጆብስ በሕይወቱ በነበረበት ወቅት እንዲህ ብሎ ነበር፣ የምንሰራውን ነገር የማንወደው ከሆነ እስከ መጨረሻው ለመሄድ አንችልም። የሚሰራውን የማይወድ ማንኛውም ሰው ተስፋ ቢቆርጥ አይፈረድበትም። እውነት ነው። የምንወደውን ነገር ስናደርገው በቀላሉ ተስፋ አንቆርጥም። ሙያችንንም እንዲሁ የምንመርጠውን ነገር የምንወደው ነገር ከሆነ በዛ ነገር ላይ ዕውቀታችንን ለማዳበርም ሆነ ልምድ ለማግኘት ፍላጎት ይኖረናል። ለምሳሌ ሰውን ለመርዳት የማይወድ ወይም ለሰው ምንም ግድ የሌለው ሰው የሕክምና ባለሙያ ቢሆን በሽተኞችን እንደ ገንዘብ ማግኛ ከመቁጠር በቀር ለጤንነታቸውም ሆነ ለደስታቸው ደንታ አይሰጠውም። ስለዚህ የምንሰራው ነገር ምን ያህል ደስታ ወይም እርካታ ይሰጠናል የሚለውን ጥያቄ በተሰማራንበት መስክ ሁሉ ራሳችንን ልንጠይቀው የሚገባ ጥያቄ ነው እንላለን። የትኞቹን መርሆች ወደዳችኋቸው ወይስ ልተገብሯቸው አሰባችሁ? ኮሜንት ላይ ያስፈሩልን። የዛሬን አበቃን። በቸር ቆዩን።